ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ የምንመማራቸው ከዚህ ላይ እንደምታያቸው ፊደሎችን ዘርዝሬላችኋለሁ። ከዚህ ላይ ደግሞ ቃላቶች አሉ። መጀመሪያ ፊደሎችን በስነ ስርዓት እንማርና ከዛ በኋላ ደግሞ ቃላቶችን የምናነብ የምንለማመድ ይሆናል። በግል በግሩፕ መማር ወይም አስጠኚ እንፈልጋለን ለምትሉ ልጆች በማንኛውም ሰዓት በቴሌግራም፣ በዋትሳፕ፣ በኢሞ ከታች በማስቀምጥላችሁ ስልክ ቁጥሮች ብደውሉልን ወይም ሀይ ብትሉን አለዚያም ሰላም ብትሉን ታገኙናላችሁ ማለት ነው። ቀጥታ ወደ ትምህርቱ ስመጣ ከዚህ ላይ እንደምታያቸው የተፊደል ቤተሰቦች አሉ። እናንበባቸው። ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ። ጎበዞች። ወደዚህኛው ስመጣ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ። ጎበዞች። ወደዚህኛው ስመጣ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ። ጎበዞች። ወደዚህ ስመጣ የበ ቤተሰቦች በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ። ወደዚህኛው ስመጣ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ። ወደዚህኛው ስመጣ የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ የ። ወደዚህኛው ስመጣ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ። እሺ ቤተሰቦች ከዚህ ላይ የተ ፊደል፣ የለ ፊደል፣ የቸ ፊደል፣ የመ ፊደል፣ የበ ፊደል፣ የረ ፊደል፣ የፊደል፣ ዘ ፊደል አደበላልቄ ነው ያመጣሁላችሁ። ስለዚህ ምክንያቱም እንድትይዟቸው ብዬ ነው ማለት ነው። ቅደም ተከተላቸውን አስይዤ ሳይሆን እያደበላለኩ አዘበራርቄ ነው። ምክንያቱም እናንተ ፊደሎችን የማስታወስ አቅማችሁ እንዲጨምር ማለት ነው። አሁን ደግሞ በዚህ በኩል እዚህ ላይ እንደምታዩዋቸው ቃላቶች አሉ። ከዚህ ላይ ቶማስ ይላል፣ ከዚህ ላይ ተማሪ ይላል። አንድ በአንድ በዝርዝር እንያቸው። ይቺ ቶ ናት፣ ይቺ ማ ናት፣ እዚያ ይቺ ደግሞ ስ። አንድ ላይ ቶማስ ይላል። ማን አልኳችሁ? ቶማስ። ቶ ማለት ይችኛዋ ፊደል ናት። ቶ የምትባሏ ፊደል ይቺ ናት። ማ የምትባሏ ፊደል ደግሞ ከመቤት ማ አራተኛዋ ፊደል ይቺ ናት። ስ ማለት ደግሞ
ይቅርታ ሰ ፊደል ከዚህ ላይ አላመጣኋትም። ስድስተኛ ፊደል ከሰ ቤት ስ አንድ ላይ ቶማስ ብላችሁ ታነባላችሁ። ይህን ቶማስ። ይህኛው ደግሞ ተማሪ ይላል። ተማሪ እናንተ አሁን ይህን የምትከታተሉ ልጆች ተማሪዎች ትባላላችሁ። እኔ ደግሞ አስተማሪ እንደማለት አይደል? ስለዚህ ተማሪ ብላችሁ ለመጻፍ ስትፈልጉ ተ የምትባሏ ይቺ ናት። ተ ይቺ ደግሞ ማ የምትባሏ ፊደል ደግሞ ይቺ አራተኛ ፊደል፣ ሪ የምትባሏ ደግሞ ከረቤት ሶስተኛ ፊደል ሪ ይቺ ሳ። ስለዚህ ሶስቱን ስናጣምራቸው ተማሪ። ስለዚህ በተ ፊደሎች ከነዚህ በቀላሉ እንኳን ቶማስ እና ተማሪ ብዬ መሰረቱ ማለት ነው። አሁን ወደ ማን ቤተሰቦች እሄዳለሁ? ወደ ለ ቤተሰቦች። ወደ ለ ቤተሰቦች ይህ ምን ይላል? ለምለም ይላል አይደል? ለም። ለ ማለት ይቺ ሳ ከለቤት ለ፣ ም ማለት ደግሞ ከመቤት ስድስተኛ ፊደል ይቺ ሳ ም አንድ ላይ ለምለም ይሆናል። ለምለም። ወደዚህኛው ስመጣላችሁ ደግሞ ልብስ ይላል። ልብስ ልብስ። ይቺ ል ናት፣ ይቺ ብ ናት፣ ይቺ ስ። ስለዚህ ል ማለት ከለቤት ይቺ ሳ ል፣ ይችኛዋ ደግሞ ከበቤት ብ፣ ስ የምትባለውን ፊደል አሁንም አላመጣኋትም። ስለዚህ አንድ ላይ ልብስ። ይህን ስታነቡት ስትጨምቁት ልብስ። ይህኛው ደግሞ ለምለም። በጣም ቀላል ነዋ። በለ ፊደሉ ቤተሰቦች የተመሰረቱ ለምለም፣ ልብስ። በጣም ጎበዞች። አሁን ደግሞ የሚሄድላችሁ ወደ ቸ ፊደል ቤተሰቦች ነው የሚሄደው። ወደ ቸ ፊደል ቤተሰቦች አንዱ መቻል ይላል፣ አንዱ ደግሞ ቸር ይላል። መቻልና ቸር። መቻል የሚለውን ነው መ የምትባለው ፊደል ይችሳ እዚህ ላይ፣ ቻ ማለት ደግሞ ከቸ ቤት ላይ ይችሳ፣ ል ማለት ደግሞ ከለቤት ላይ ል የምትባለው ይችሳ ስድስተኛዋ አንድ ላይ መቻል። ቸር የምንለው ደግሞ ከቸ ቤት ቸ የመጀመሪያ ፊደል፣ ር የምትባለው ፊደል ደግሞ ይችሳ ስድስተኛ ፊደል አንድ ላይ ቸር ይሆናል። ቸር። ወደዚህኛው ስመጣ ሜላት ይላል። ሜላት ሜላት። ከመቤት ሜ፣ ከለቤት ላ፣ ከተቤት ት የምትባለው ፊደል ይችሳ ት አንድ ላይ ሜላት ሜላት። ኦኬ። ወደዚህኛው ስመጣ ደግሞ ስድስተኛ ፊደሎች ናቸው ሁሎችም። ከመቤት ም ይችኛዋ ስድስተኛ ፊደል፣ ስ ደግሞ ከሰቤት ስድስተኛ ፊደል ስናት፣ ር ማለት ደግሞ ከረቤት ር አንድ ላይ ምስር ይሆናል። ምስር። ይህኛው ሜላት ይላል፣ ይህኛው ደግሞ ምስር ይላል ማለት ነው። ቤተሰቦች በጣም ቀላል ነዋ። መጀመሪያ ፊደሎችን በስነ ስርዓት ታጠናላችሁ። ከዚያ በኋላ ደግሞ ቃላት እንዴት እንደሚመሰረት ትለማመዳላችሁ ማለት ነው። ምክንያቱም የምትይዙት ፊደሎች ቃላት ላይ ከዋሉ ትርጉሙ ይገባቸዋል ማለት ነው። ከዛ ውጭ ግን ፊደሉን ብቻ ዝም ብላችሁ ደጋግማችሁ ስትይዙ ሊያወዛገባችሁ ስለሚችሉ አንዳንዴም ቃላት እየመሰረታችሁ ራሳችሁን አሳድጉ ማለት ነው። ወደዚህኛው ስመጣ ደግሞ በበ ፊደል የተመሰረቱ ቃላቶች ናቸው። በላይ ይላል፣ እዚህ ላይ ደግሞ ቦርሳ ይላል። በላይ ማለት በምትባለው ፊደል ይች ናት። ላ ማለት ደግሞ ከለቤት ላይ አራተኛ ፊደል፣ ይህ ማለት ደግሞ ከየቤት ይህ ይችሳ ስድስተኛ ፊደል አንድ ላይ ስናነባቸው በላይ በላይ። ወደዚህኛው ስመጣላችሁ ደግሞ ቦርሳ ይላል። ቦርሳ ከበቤት ቦ፣ ከረቤት ር፣ ከሰቤት ሳ ደግሞ አራተኛ ፊደል ናት ሳ አንድ ላይ ቦርሳ ቦርሳ። ወደዚህኛው ስመጣላችሁ ደግሞ በረ ፊደል የተመሰረቱ ቃላቶችን ነው የምናይ። በረ ፊደል የተመሰረቱ ቃላቶች ራሄል ይላል፣ ረቡኒ ይላል። ራሄል ረቡኒ። ራ ማለት ከረቤት አራተኛ ፊደል ይችሳ፣ ሄ ማለት ደግሞ ከሀቤት አምስተኛ ፊደል፣ ል ማለት ደግሞ ይችሳ አንድ ላይ ራሄል 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 እንላለን። ወደዚህኛው ደግሞ ረቡኒ እንላለን። ረቡኒ። ረ ማለት ከረቤት ላይ የመጀመሪያ ፊደል፣ ቡ ማለት ደግሞ ከበቤት ሁለተኛ ፊደል ቡ፣ ኒ ማለት ደግሞ ሶስተኛ ፊደል ከነቤት ነኑ ኒ አንድ ላይ ረቡኒ። ስለዚህ በረ ፊደል የተመሰረቱ ቃላቶች በረ ፊደል ቤተሰቦች ማለት ነው። ራሄል፣ ረቡኒ። አሁን ወደዚህኛው ስመጣላችሁ ደግሞ በየፊደል የተመሰረቱ ቃላቶች አንዱ የለም ይላል፣ አንዱ ደግሞ የሱም ይላል። የለም ለሚለው የፊደልን ተጠቅመን የለም ለማት ይችሳ፣ ም ማለት ደግሞ ይችሳ አንድ ላይ የለም ይሆናል። የሱም
የ የምትባለዋ ፊደል የመጀመሪያዋ ናት። ሱ ማለት ከሰቤት ሁለተኛ ፊደል ሰ ሱ የምትባለዋ። ም ደግሞ ከመቤት ላይ መ ሙ ሚ ማ ሜ ም ሳ ም እዚያ አንድ ላይ የሱም ይሆናል። የለም የሱም በየ ፊደል የተመሰረቱ ቃላቶች። ወደዚህኛው ስመጣላችሁ ደግሞ የዘ ፊደሎች ናቸው። እነዚህ የዘ ፊደል አንብበናቸዋል። ስለዚህ ዘመሩ ይላል። ይህኛው ደግሞ ዘሩ ይላል። ዘመሩ ዘ ማለት ይችሳ፣ መ ማለት ደግሞ ይችሳ፣ ሩ ማለት ደግሞ ይችሳ አንድ ላይ ዘመሩ ዘመሩ። ይህኛው ደግሞ ዘሩ ይላል። ዘ ማለት ይችሳ፣ ሩ ማለት ደግሞ ይችሳ አንድ ላይ ዘሩ። ስለዚህ በቀላል መንገድ እንዲያርጋችሁ ቃላቶችን ማጣመር ትችላላችሁ። እስኪ ላንብብላችሁ። ቶማስ ተማሪ፣ ለምለም ልብስ፣ መቻል ቸር፣ ሜላት ምስር፣ በላይ ቦርሳ፣ ራሄል ረቡኒ፣ የለም የሱም፣ ዘመሩ ዘሩ። እንደዚህ እያደረጋችሁ ራሳችሁን በፊደሎችና በቃላቶች ማሳደግ ትችላላችሁ። በይበልጥ ደግሞ በግል በግሩፕ በሚመቻችሁ እናንተ በምትፈልጉት መማር የምትፈልጉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልን ወይም ሀይ ብትሉን ታገኙናላችሁ። በሌላ ቪዲዮ ስትንገናኝ መልካም ጊዜ፣ መልካም ቆይታ።